ኦኬ እንግዲህ አሁን በዚህ ቪዲዮ ላይ የምንመለከተው ፓስ እና ፌል ኢፍ ፈንክሽንን በመጠቀም ለምሳሌ የተማሪዎችን ውጤት ወስደን ፓስ እና ፌል የሆኑትን ተማሪዎችን ለይተን ማውጣት ከፈለግን የምንጠቀመው ፈንክሽን ኢፍ ፈንክሽን ይባላል። ስለዚህ ለምሳሌ እዚህ ጋር እንደምትመለከቱት ተማሪዎች ስኮር እዚህ ጋር አስቀምጫለሁ። ይሄ ማለት ነው ተማሪዎች ቁጥር አለ፣ ስማቸው አለ፣ ስኮራቸው አለ። ለምሳሌ ይሄን ሆሊስቲክ ኤግዛም ደግሞ ኤግዚት ኤግዛም ነው ብለን ብንወስድ ከዚህ ተማሪዎች ካመጡት ውጤት ላይ በመመርኮዝ ፓስና ፌልን መስራት ከፈለግን ኢፍ ፈንክሽን ነው የምንጠቀመው ማለት ነው። ስለዚህ ይሄን ለመስራት ምን እናደርጋለን? ኢኳል ቱ እንልና ኢፍ እንላለን፣ ደብል ክሊክ እናደርጋለን። ከዛ በኋላ ሎጂካል ቴስቱን እናስገባለን። ስኮሩ ነው ሎጂካል ቴስቱ የሚሆነው በዚህ ሰዓት ማለት ነው። እሱን ክሊክ እናደርጋለን። ከዛ በኋላ ቁጥር እንሰራለን፣ ሬንጁን እንሰጣለን። ለምሳሌ ፓስ እንዲያልፉ የተፈልጉ ተማሪዎች ምን ከስንት በላይ ያመጡት እንደሆኑ እንወስናለን ቀድመ ማለት። ለምሳሌ ከ50 በላይ ያመጡትን ፓስ፣ ከ50 በታች ያመጡትን ፌል እንዲልልን ከፈለግን ደግሞ ቁጥሩን ብቻ ማስገባት ማለት ነው። ስለዚህ እሱን ለመስራት ከፈለግን ሎጂካል ቴስታችን እዚህ ጋር ዳታው ያለበት ሴል ነው። እሱን ክሊክ እናደርጋለን። ከዛ በኋላ ግሬተር ዛን ኦር ኢኳል ቱ እንልና 50 እንላለን ማለት ነው። እንግዲህ ከ50 በላይ ያመጡ ተማሪዎች ካሉ ፓስ እንዲልልኝ ማለት ነው። ኮማ አደርግና ደብል ኮቴሽን ከፍታለሁኝ። ቀጥታ ከጻፋቸው አይሰራም። ስለዚህ ስትሪንግ ስለሆነ ደብል ኮቴሽን ውስጥ ነው መቀመጥ ያለበት ማለት ነው። ደብል ኮቴሽን ትከፍታላችሁ። ከዛ በኋላ ሪዛልት እንዲሰጣችሁ የምትፈልጉትን ሪማርክ ታስገባላችሁ ማለት። ሪማርኳን በዚህ ኬዝ ፓስ ነው ማለት ነው። ስለዚህ ከ50 በላይ ያመጡ ተማሪዎችን ፓስ እንዲልልኝ ፓስ ብዬ ጽፋለሁ እዚህ ጋር ማለት ነው። ፓስ ከዛ ደብል ኮቴሽኑን እዘጋለሁኝ ማለት ነው። ስለዚህ ይሄ ለፓስ የሚሰራ ኢፍ ፈንክሽን ማለት ነው። ስለዚህ ሎጂካል ቴስቱን አስገባሁኝ። ከዛ ቁጥር ሰጠሁት። እቺ 50 ማለት ራሴ ወስኜ የሰጠሁት ቁጥር ነው። ለምሳሌ በትምህርት ቤቱ የወጣው ህግ ከ50 በላይ ያመጡት ተማሪዎች ብቻ እንዲያልፉ ከሆነ ከ50 በላይ ብለን እዚህ ጋር እናስገባለን። ከዛ በኋላ ኮማ ካደረግን በኋላ ደብል ኮቴሽን እንከፍታለን፣ ፓስ እንላለን ማለት ነው። ኦኬ አሁን ሁለት አማራጭ ብቻ ነው ያለነው። ቀጣይ የሚሆነው ምንድነው? ከ50 በላይ ካመጡ ፓስ ያደርጋሉ፣ ከ50 በታች ካመጡ ደግሞ ፌል ያደርጋሉ ማለት ነው። ምንም ሌላ ኢፍ ፈንክሽን መጻፍ አይጠበቅብንም። ኮማ ብቻ እናደርግና ደብል ኮቴሽን አሁንም እንከፍታለን፣ ፌል ብለን እንጽፋለን ማለት ነው። አለቀ። ከዛ ደብል ኮቴሽኑን እንዘጋለን ማለት ነው። ስለዚህ እዚህ ጋር በዚህ መልኩ ከጻፋችሁ በኋላ እና ደግሞ ሲምቦሎቹ ላይ ምንም አይነት ስህተት ከሌለ በዚህ መልኩ ብራኬቷን መጨረሻ ላይ እንዘጋለን። ከዛ በኋላ ኢንተር ማለት ነው። አለቀ ማለት ነው። ኢንተር እንላለን። ይሄው በምትመለከቱት መልኩ አሁን ፓስ አለ ማለት። ፓስ ያለው ለምንድን ነው? ይሄ ስኮሩ ከ50 በላይ ስለሆነ ማለት ነው። አሁን ወደ ታች ድራግ አድርገን እንመልከት። እስቲ ሌፍት ክሊክ ጫኑ በማድረግ ወደ ታች ድራግ እናደርጋለን። ይሄው በምትመለከቱት መልኩ ክሮስ ቼክ እያደረገ ራሱ ሰራ ማለት ነው። ስለዚህ አሁን ፌል ያላቸው ከ50 በታች ያሉት ፌል ናቸው ማለት ነው። እዚህ ከ50 በላይ ያመጡት ደግሞ ፓስ ብሎ አስቀምጦልኝ ማለት ነው። ቁጥሩን እናንተ መቀየር ትችላላችሁ። ለምሳሌ 50 በዛ ካላችሁ ቁጥሩን ወደ ኋላ ማድረግ ትችላላችሁ ማለት ነው። እስቲ ኢፍ እንላለን፣ ደብል ክሊክ ሎጂካል ቴስቱን ክሊክ እናደርጋለን። ከዛ በኋላ ግሬተር ዛን ኦር ኢኳል ቱ ለምሳሌ ከስንት በላይ እንበል? ከ45 በላይ እንበልሽ ወይም ከ40 በላይ ያመጡት ፓስ፣ ከ40 በታች ያመጡት ደግሞ ፌል እንዲልልኝ ማለት ነው። ኮማ አደርጋለሁኝ፣ ደብል ኮቴሽን ከፍትና ፓስ ብዬ ጽፋለሁኝ። ከዛ ደብል ኮቴሽኑን እዘጋለሁኝ። ከዛ በኋላ ኮማ አደርጋለሁኝ። ከዛ አሁንም ደብል ኮቴሽን ከፍቼ ፌል እላለሁኝ ማለት ነው። ፌል ደብል ኮቴሽኑን እዘጋለሁኝ። ከዛ በኋላ ብራኬቷን መጨረሻ ላይ እዘጋለሁኝ። አለቀ ማለት ነው። ኢንተር። እንግዲህ ቁጥሩን በዚህ መልኩ መቀየር መጨመር ትችላላችሁ እናንተ ማለት ነው። ማይቀየረው ምንድነው? የፎርሙላው አካሄድ አይቀየርም ማለት ነው። ስለዚህ እቺን ቁጥር እናንተ በፈለጋችሁት መልኩ መቀየር፣ መቀነስ፣ መጨመር ትችላላችሁ። እዚህ ውስጥ ያለው ሪማርኩ ደግሞ ስትሪንጉ መቀየር ይችላል፣ ወደ የፈለጋችሁትን ማለት ትችላላችሁ ማለት ነው። ኦኬ ኢንተር እንላለን። ከዛ በኋላ ወደ ታች ድራግ ማድረግ ነው ማለት ነው። ስለዚህ ወደ ታች ድራግ እናደርጋለን። ስለዚህ በዚህ መልኩ ፓስና ፌልን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። እዚሁ ላይ ደግሞ ሶስተኛ አማራጭ ከፈለግን ለምሳሌ ፓስ ፌል ወይ ደግሞ ሪኤግዛም መሃል ላይ አንድ እድል መጨመር ከፈለግን እሱን እንዴት እንሰራለን? እሱን ለመስራት ኢኳል ቱ እንልና ኢፍ ብለን እንጽፋለን። እንደቀድሞ ኢፍ እንልና ደብል ክሊክ እናደርጋለን ይሄን። ከዛ ሎጂካል ቴስታችን ስኮሯ ነች፣ እሷ ላይ ሄደን ክሊክ እናደርጋለን። ከዛ በኋላ ግሬተር ዛን ኦር ኢኳል ለምሳሌ ፓስ የሚያደርጉት ከ70 በላይ ያሉትን እንበል ወይም ከ60 በላይ
ሰባ እንበል ችግር የለውም። ከሰባ በላይ ያመጡትን ፓስ ኮማ እናደርግና ደብል ኮቴሽን ውስጥ ፓስ ከሰባ በላይ ያመጡት ፓስ ናቸው። ሪኤግዛም ደግሞ መሀል እናስቀምጥ። ከ50 እስከ 70 ባለው ሬንጅ ውስጥ ያመጡት ደግሞ ድጋሚ የመፈተን እድል ያላቸው ተማሪዎች ናቸው ብለን እናስብና ኮማ አድርገን አሁን ኢፍ ብለን ማስገባት ግዴታ ነው ማለት ነው። ከሁለት በላይ አማራጮች ካሉ ድጋሚ ኢፍ ብለን መስራት ይጠበቅብናል ማለት ነው። ቅድም ኮማ አድርገን ቀጥታ ሪማርኩን ያስገባነው ሁለት አማራጭ ብቻ ስለሆነ ማለት ነው። አሁን ሶስት አማራጭ ስለሆነ ኢፍ እንላለን። ኮማ ካደረግን በኋላ ደብል ክሊክ እናደርጋለን። ሎጂካል ቴስቷን ሄደን ክሊክ እናደርጋለን። ኤፍ4 ብላችሁ መጻፍ ትችላላችሁ። ከዛ በኋላ ግሬተር ዛን ኦር ኢኳል ቱ 50። እንግዲህ ይሄ የሚያመለክተው ከ50 እስከ 70 ድረስ ያለውን እንዳልኩት ራሱ ይረዳል ማለት ነው። ስለዚህ ከ50 በላይ ያመጡት ደግሞ ከ50 እስከ 70 ባለው ሬንጅ ውስጥ ያሉ ተማሪዎች ካሉ ሪኤግዛም ይሆናል እነሱ ማለት ነው። ሪኤግዛም አልኩኝ ማለት ድጋሚ የመፈተን እድል አላቸው ማለት ነው። አሁንም ኮማ እንዳደረግና የመጨረሻውን እናስገባለን ማለት ነው። ኢፍ እንላለን። ዳብል ክሊክ እዚህ ጋር ኤ4 ብለን እንጽፋለን። ከዛ አሁን የመጨረሻው ፌል ናቸው። ስለዚህ ሌዛን እንላለን ማለት ነው። ሌዛን ኦር ኢኳል ቱ ማንለም ሌዛን ብቻ እንልና 50 ሌዛን 50 ያኛው ላይ ስለምትካተት ማለት ነው። ኢኳል ቱ ካልን 50ንም ይጨምራል ክራሽ ስለሚያደርግ እዛ ጋር ግሬተር ዛን ኦር ኢኳል ቱ ስላለን ሌዛን ብቻ ብለን እንዘጋለን ማለት ነው። ከ50 በታች ያመጡት ደግሞ ፌል ማለት ነው። አሁን ምንድነው ያደረግነው ማለት ነው? ሶስት አማራጭ ሰጠን ማለት ነው። ደብል ኮቴሽን መርሳት የለብንም። ደብል ኮቴሽን ፌል እንላለን ማለት ነው። ስለዚህ በዚህ መልኩ ሶስት አማራጭ ሰጠን ማለት ነው። ስለዚህ አማራጮችን በዚህ መልኩ እስከፈለጋችሁ ድረስ እያሰፋችሁ መሄድ ትችላላችሁ ማለት ነው። ስለዚህ መጨረሻ ላይ የምንዘጋው 3 ብራኬት ስለተከፈተ 3 ብራኬት እንዘጋለን ማለት ነው። አለቀ። ከዛ በኋላ ኢንተር ማለት ነው። አለቀ። ይሄው የመጀመሪያውን ሪኤግዛም ብሎኛል። ምክንያቱም ሬንጁ የሚገኘው እኔ በሰጠሁት መሰረት ከ50 እስከ 70 ባለው ሬንጅ ስለሆነ ማለት ነው። እስኪ ወደታች ድራግ እናርግና እንመልከት ሌሎችን። ይሄው በምትመለከቱት መልኩ ሪኤግዛም ፌል እና ፓስ እያለ ሰርቶልኛል ማለት ነው። ፓስ ያልኩት ከ70 በላይ ያመጡትን ነው እንደምትመለከቱት እዚህ ጋር። አሁን ይሄ ፓስ 80 ነው ሪዛልቱ። ስለዚህ ከ70 በላይ ስለሆነ ፓስ ብሎልኛል ማለት ይሄ 75 ከ70 በላይ። ሪኤግዛሞች ደግሞ ከ50 እስከ 70 ባለው ሬንጅ ነው። ፌል ደግሞ እዚህ ጋር እንደምትመለከቱት ከ50 በታች ያመጡትን ሙሉ ፌል ነው ያልናቸው ማለት ነው። ስለዚህ በዚህ መልኩ አማራጮችን እያሰፋችሁ የተለያዩ ሪማርኮችን መስጠት ትችላላችሁ ማለት ነው። ኦኬ ቪዲዮ ከተመቻችሁ ላይክ አድርጉ። ለሌሎች እንዲደርስ ደግሞ ሼር በማድረግ ተባበሩን። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ እንደዚህ አይነት ወሳኝ ትምህርቶችን ተከታተሉ እንላለን። መልካም ጊዜ